የኔ ውዶች ነገ ሙቀቱ በጣም ከባድ ስለሆነ አሁን አብረን ቲቪ እናጥራለን። አመታት ላይ ነው ሰዓቱ፣ ግን ሙቀት በጣም አለ። በዚህ መልኩ አብረን እናጥራለን። እሺ አብረን እናጥራለን። እንደም ስራ ሲሰሩ ሰው ለማስደሰት ይቻላል። ራሳችንን እየጠበቃችን አንስሩ። እነሱ ስራችን እኛ ነው የወሰኑን። ስለዚህ ራሳችን እንዳትጎዱ ውዶችዬ። እንዴት ናችሁ? ግን ስራ እንዴት ነው? እግዚአብሔር ይመስገን በጣም ደህና ነኝ። መልኩ አሁን ወደ መጨረሻው አካባቢ እየደረስን ነው። ወይ ግን ሙቀቱ በጣም ነው መሰለችው። የእውነት ፊቴ እንዴት እንደሆነ ልነግራችሁ አልችልም። የእውነት ደግነቱ ሌላ ሰውነት ነው ያለበኝ፣ ፊቴን ብቻ ነው የሚያልበኝ እና እናንተ የስደት ቻሌንጅ እንዴት ነው? እንዴት ይዟችኋል? እስኪ ሸራ አድርጉኝ እናንተም። በእርግጥ ጽዳት ስራ በአንድ እጃችሁ ለመቅረጽ በጣም ነው የማይመቸው። ምንም እኔ አልወድም ደግሞ ፎቶ ለመስራት ምናምን ነው እንጂ በዚህ በአንድ እጄ እየቀረጽኩ በአንድ እጄ መስራት ምንም ነው የማይሳካልኝ እህቶቼ። እና በዚህ መልኩ በረንዳውን ጨርሻለሁ አጥቤ ማለት ነው። ከዛ እነዚህን በዛው ጠጣ አደርጋቸዋለሁ። እንደዛ አያችሁት? የፀሐይ ምልክት እንዴት አድርጎ እንዳጠወለገው
ወደዚህ ሲሆን ደግሞ እንደዚህ እንደዚህ ወይኔ ያስፈራ እንዳልወድቅ ማድረግ ይቀረኛል። ሁላስና የኔ ወዶች ጨረስን። እቃችን ወደ ቦታችን እንመላለሳለን። እዚህ መልኩ አድርጌዋለሁ። እንግዲህ ሴትዬ እንዴት እንደምትለኝ እናያለን። አብረን እነግራቸዋለሁ መጥቼ እንደዚህ መልኩ በጣም ያምራል። ያምራል አይደል? ያምራል አይደል? ልጆች ወይን እዚህ ጋር እና ልጆች በዚህ መልኩ አጠናቅቄ ትንሽ ውጭ ላይ ትንሽ ነፋስ አለና ትንሽ ነፋስ ልቀበል ብዬ አየር ልቀበል ብዬ እዚህ ጋር ቁጭ ብያለሁ ማለት ነው። እና ቻሌንጅ የሌለው ህይወት ምንም ቢሆን የለም። ስለዚህ በቻሌንጅ ውስጥም ሆናችሁ ታጋሹ ነው፣ ትዕግስተኛ ሆኑ። ትዕግስት ሲኖራችሁ ነገ የተሻለ ነገር ይመጣልና እሱን ተስፋ በማድረግ ጎብዙ፣ ሊጀግኑ የስደት እህቶቼ በተለይ ማለት ነው። በሀገር ቤት ያላችሁ እንኳን በሀገራችሁ ላይ ሆናችሁ ምንም ችግር የለውም። በርቱልኝ። እግዚአብሔር ከእናንተ ጋር ይሁን፣ ከኛ ጋር ይሁን እና ስላችሁ ህይወት ቻሌንጅ አላት። ቻሌንጅ የሌለው ህይወት ምንም ነገር የለም። ያው አለ አይደለ? አንዳንዴ የተሰደድንበት አላማ አለን። ምንም ስደተኛ ብንሆንም እንዳይከፋችሁ እህቶች እሺ። ምክንያቱም የተሰደድንበት አላማ አለን ከሀገራችን ስንወጣ ማለት ነው። እሱን አላማችን ሆን አድርገን ለመግባት ደግሞ ከምንም በላይ ትዕግስተኛ ታጋሽ መሆን ያስፈልገናል እና በምንም ውስጥ ሆነን ፈጣሪን እያሰብን እሱ እንዲጠብቀን የፈጠረን ሙስሊሞቹም አላህ ባላሃችሁ፣ ክርስቲያንም ያው ሁሉም በየሃይማኖቱ በጸሎታችሁ ዱአ እያደረጋችሁ፣ ሙስሊሞች ክርስቲያኖች ደግሞ ጸሎታችሁን እያደረጋችሁ ማለት ነው። ጠንከር በርትት በሉልኝ የኔ ውዶች፣ እንጠንክርን በርታ። የእውነት በጣም ይደክማል፣ በቃ ይሰለቻል አንዳንዴ በተለይ ማለት ነው። ስችት ይላል ግን ደግሞ ለበጎ ነው ብለን እንለፈውና የተሻለ ነገር ይመጣል እና ሄለላችሁ ነው። ያለ ድካም ምንም ነገር ሀገራችንም ቢሆን ያለ ድካም የሚመጣ እንጀራ የለም። በቻሌንጅ የሚመጣ ህይወት፣ በቻሌንጅ የሚመጣ እንጀራ ደግሞ ይጣፍጣል። የእውነት ሲበሉት ደስ ይላል እና ትዕግስተኛ ሁኑ፣ ታገሱ። ደስታን የነገን ደስታ ለማግኘት ዛሬ አጎንብሱ። ነገ ቀና እንላለን እና በርቱልኝ፣ ጎብዙልኝ የኔ ውዶች። በጣም ነው የምወዳችሁ። በተቻላችሁ መጠን ደግሞ እነዚህ ስደት ሀገር የምትኖሩ ልጆች ማለት ነው ተደጋገፉ፣ እንደጋገፍ። የእውነት ሰብስክራይብ ተደራርገን አካውንታችን አሳድገን ሀገራችን ስንገባ እንሰራበታለን የተሻለ ነገር። ገብቷችኋል አይደለ? ከልጆቻችን ጋር ሊሆን ይችላል፣ ከቤተሰባችን ጋር ያለን ግንኙነት እንትን በማለት ሊሆን ይችላል። ገብቷችኋል አይደለም? እንሰራበታለን። ስለዚህ ለዛ በቀና ልብ ማለት ነው ሰብስክራይብ ተደራረጉ በራሳችሁ ማለት ነው። እና ያልደመራችሁኝ እኔን እንደምሩኝ። ይሄ ቪዲዮ የሚደርሳችሁ ሁሉ ሼር እያደረጋችሁ ላልደረሰው እያዳረሳችሁ ሰብስክራይብ አካውንቴ እንዲያድግ አድርጉልኝ። እሺ እኔ በጣም ነው የምወዳችሁ ማከብራችሁ። እናንተም ባላችሁበት በርቱልኝ፣ ብርትት በሉልኝ፣ ጀግኑ። አሁን ደግሞ በተለይ ዱባይ ያላችሁ ሙቀቱ በጣም ከባድ ነው የእውነት። እንደዚህ ማታ ሆኖ እንኳን ይሄ ውሃ አይደለም። እሺ ፊቴን ነው ደግሞ እኔ የሚያለበኝና አይዟችሁ፣ በርቱ፣ ጠንክሩ፣ ጎብዙልኝ። እሺ በርቱ ምን በርታ። ሙቀቱ የእውነት